ማይክሮሶፍት አክሰስ ላይ ከምናገኛቸው የኩዌሪ ክፍሎች ውስጥ በባለፉት ቪዲዮዎች ስለ አፕዴት እና ዲሊት ኩዌሪዎች አይተናል። በዛሬው ቪዲዮ ደግሞ ስለ አፔንድ ኩዌሪን የምናየው። ይህ የኩዌሪ አይነት እንደ ሌሎች ኩዌሪዎች በጣም ጠቃሚ የሆነና የተለያዩ ፕሮጀክቶች ላይ ሊጠቀሙበት የምትችሉት ነው። ለምሳሌ አንድ የትምህርት ቤት መዝገብ ውስጥ ክፍያቸውን እየከፈሉ እንደዚሁም ደግሞ ሴት የሆኑ ተማሪዎችን ብቻ መርጣችሁ ወደ ሌላ ቴብል ማዘዋወር ብትፈልጉ፣ ካልሆነ ደግሞ ውጤታቸው ዝቅተኛ የሆኑ ተማሪዎችን ወደ ሌላ ቴብል ማስተላለፍ ብትፈልጉ፣ ካልሆነም የክፍያ ቀናቸው ያለፈባቸውን ተማሪዎች ብቻ ወደ ሌላ ቴብል ለማስተላለፍ ከፈለግን ካሉት የኩዌሪ አይነቶች ውስጥ አፔንድ ኩዌሪ ነው የምንጠቀመው። በዛሬው ቪዲዮ ይህን የኩዌሪ አይነት የተለያዩ ምሳሌዎችን በመጠቀም የማሳያችሁ ነው የሚሆነው። ያላችሁት ደግሞ ኢሜክስ ኮምፒውተር ላይ ነው። በዛሬው ቱቶሪያላችን ስለ አፔንድ ኩዌሪ ነው የምናየው። ከዚህ በፊት በነበሩ ቱቶሪያሎቻችን ስለ አፕዴት እና ዲሊት ኩዌሪዎች ቀለል ባለ መልኩ ለማየት ሞክረናል። በዚህኛው ቱቶሪያላችንም ከሶስት ምሳሌዎች ጋር አፔንድ ኩዌሪን እንዴት መጠቀም እንደሚችል እናያለን። እንደሚታወቀው እንግዲህ አፔንድ ኩዌሪን የምንጠቀመው አንድ ቴብል ውስጥ ካሉን መረጃዎች ውስጥ የተወሰኑትን ወይም የምንፈልጋቸውን ብቻ መርጠን ወደ ሌላ ቴብል ወይም ደግሞ ወደ ሌላ ዳታቤዝ ማዘዋወር ነው፣ ወይም ደግሞ ኮፒ አድርጎ መላክ ነው። ስለዚህ ለዚህ ምሳሌያችን የሚሆን ሶስት ቴብሎች አዘጋጅቻለሁ። እንደምታዩቸው እዚህ ላይ ሶስት ቴብሎች አሉ። እነዚህ ቴብሎች ምንድናቸው? በአንድ ትምህርት ቤት ውስጥ በየዓመቱ ተማሪዎች የሚመዘገቡባቸው መዝገቦች ናቸው። የመጀመሪያው 2014 ላይ ነው፣ 2015፣ 2016 የሶስት ዓመት መዝገቦች ናቸው። እዚህ ላይ ቢከፍተው 2015ን እንደምታዩት የተለያዩ ተማሪዎች ተመዝግበዋል። 2016 ላይ አዲሱ ተመዝጋቢዎች ማለት ነው ወደ 14 የሚሆኑ ተማሪዎች ተመዝግበዋል። እና ለመጀመሪያው ምሳሌ የሚሆነን 2015 ላይ የተመዘገቡ እንደዚሁም ደግሞ 2015 ላይ የከፈሉ ተማሪዎች ወደ 2016 ቴብል እንዲቀላቀሉ ወይም ወደ አዲሶቹ ተመዝጋቢዎች ጋር እንዲቀላቀሉ ነው የምንፈልገው። እንደምታዩት አሁን እዚህ ላይ የተለያዩ አይነት የክፍያ ማረጋገጫዎች አሉ። ራይት የሆኑ ተማሪዎች ከፍለዋል ማለት ነው፣ ባዶ የሆኑት አልከፈሉ ማለት ነው። ስለዚህ ማይክሮሶፍት አክሰስ ኩዌሪ ላይ እነዚህ ራይት የሆኑትን መርጦ በራሱ ወደዚህኛው ወደ አዲሱ የምዝገባ ፎርም ይልክልኛል ማለት ነው ተማሪዎቹ። ይህን ለማድረግ ነው እንግዲህ አፔንድን የምንጠቀመው። ስለዚህ ሁልጊዜም ቢሆን አክሽን ኩዌሪዎችን ለመጠቀም ክሬት፣ በመቀጠል ኩዌሪ ዲዛይን ክሊክ አደርገዋለሁ። ወደ ኩዌሪ ያስገባኛል ማለት ነው። እዚህ ጋር የምታያቸው ሶስት ቴብሎች በዚህኛው በኩል የፈጠርናቸው ናቸው። አምስት ቢኖሩ እዚህ ላይ እዚህም ላይ አምስት ነበር የሚመጡት። ስለዚህ አሁን እዚህ ላይ የትኛውን ቴብል ነው ማስገባት ያለብኝ? በጣም ብዙ ሰዎች እዚህ ላይ 2015 ነው 2016 ነው ወይስ ሁለቱን ነው ማስገባው ይላሉ። ነገር ግን ሁለቱም መግባት የለበትም። ማስገባት ያለባቸው ቴብል መረጃዎቹን የያዘውን ቴብል ነው። በምሳሌያችን መሰረት 2015 ላይ ያሉ የከፈሉ ተማሪዎችን ነው ወደ 2016 መዝገብ የምንልከው። ይሄ ማለት ተማሪዎቹ የሚገኙት በዚህ ሰዓት 2015 ቴብል ላይ ነው ማለት ነው። 2016 ገና ተማሪዎቹ ተልከው የሚቀመጡበት ነው። ስለዚህ ዋናው ቴብላችን 2015 ነው። ስለዚህ የሚገባው እዚህ ቦታ ላይ 2015 ቴብል ነው ማለት ነው። ሁለቱንም እዚህ ቦታ ላይ እንዳታስገቡ። በመቀጠል ምንድነው ማደርገው? ቀድማችሁ እዚህ ላይ ያሉትን ፊልዶች ግሪዳችሁ ላይ ማስገባት ትችላላችሁ። ነገር ግን ቀላሉ መንገድ ላይ የሚመቸኝ እዚህኛው ላይ ቴብሉን ካስገባ በኋላ ቀጥታ አፔንድ የሚለውን ክሊክ ማድረግ ነው። በዚህ ጊዜ ደግሞ አዲስ ዊንዶ ይከፈትላችኋል። ይሄኛው ዊንዶ ምንድነው የሚላችሁ? አፔንድ የምታደርጉበት ወይም ደግሞ መረጃዎቻችሁን የምታስተላልፉበት ቴብል የቱ ነው ነው የሚላችሁ። እዚህኛው ላይ የምታስገቡት ቴብል መዳረሻ ቴብሉ ነው። ያ ማለት 2015 ላይ ወይም እዚህ ያስገባነው ቴብል ውስጥ ያሉ መረጃዎች ኮፒ ሆነው ወደ ማንኛው ቴብል ነው የሚሄዱት ነው። እኛ የምንፈልገው 2016 ቴብልን ስለሆነ ቀስቷን ነካለሁ። ከሚመጡልኝ አማራጮች ውስጥ 2016 ነካለሁ። ስለዚህ እዚህ ላይ ያሉ መረጃዎች ወደዚህኛው ወደ አፔንድ ወደሚሆኑበት ቴብል ይገባሉ ማለት ነው። እዚህኛው ሁለት አማራጮች አሉን፣ ከረንት ዳታቤዝ እና አናዘር ዳታቤዝ። ስለ አናዘር ዳታቤዝ በቀጣዩ ምሳሌ እናያለን። ከረንት ማለት ምንድነው? አሁን እዚህ ላይ የከፈታችሁት ዳታቤዝ ውስጥ ከሚገኝ ቴብል ላይ ማለት ነው። አናዘር ሲሆን ደግሞ አሁን እዚህ ላይ ያልተከፈተ ወይ ተዘግቶ የተቀመጠ ሊሆን ይችላል፣ ሌላ ዳታቤዝ ውስጥ ከሚገኝ ቴብል ውስጥ ማለት ነው። እሱ በቀጣይ ምሳሌ የምናየው ይሆናል። ስለዚህ አስገባ 2016 ኦኬ። እንደምታዩት አፔንድ ቱ የሚል አዲስ ሮ ያስገባልኛል። በጣም ጥሩ። በመቀጠል ምንድነው የማደርገው? እይዛለሁ፣ አስገባለሁ፣ ስቱደንት ኔም አስገባዋለሁ፣ ፋዘርስ ኔም አስገባዋለሁ። በጣም ቀላል። እንደምታዩት ስቱደንት ኔም ስል እዚህኛውም ላይ ስቱደንት ኔም ይላል አውቶማቲካሊ። ስቱደንት አይዲ ስል እዚህም ላይ ስቱደንት አይዲ ይላል። ለምንድን ነው? እንዴት አወቀው? ለምሳሌ 2015 ላይ ያለው ቤቲ የሚባለው ስም ከፍላ ከሆነ 2016 ላይ እዚህ ቦታ ላይ ነው የሚገባው። የአባት ስሟ ደግሞ 2015 ላይ ለምሳሌ ሚካኤል ከሆነ 2016 ላይ እዚህ ቦታ ነው የሚገባው። ስለዚህ ማይክሮሶፍት ኤክሴል እንዴት አወቀው ካላችሁ ቀላሉ ሁለቱም ላይ ዲዛይን ቪው ልግባና ላሳያችሁ። እንደምታዩት ሁለቱም ላይ ስማቸው ተመሳሳይ ነው። ስቱደንት አይዲ፣ ስቱደንት ኔም፣ ስቱደንት ኔም።
እንደምታዩት መንዝሊ ፔመንት 2016 ላይ ቢሄድ መንዝሊ ፔመንት። ስለዚህ ስማቸው አንድ አይነት ስለሆነ ማይክሮሶፍት አክሰስ ዲቴክት ያደርጋቸዋል ማለት ነው። በአንድ ጊዜ በጣም ብዙ ፊልዶችን ማስገባት ከፈለጋችሁ እስከ ፋዘርስ አስገብተናል። ከጀንደር ጀምሮ እስከ ሬጂስተርድ ባይ ወይም ደግሞ ትሬኒንግ ታይፕ እስከሚለው ድረስ ሰሌክት አደርጋቸዋለሁ። ጀንደር ላይ ክሊክ ሽፍትን ትይዛላችሁ። ታይፕ ላይ ክሊክ በመያዝ አንድ ቦታ ላይ ሳስገባቸው ይደረደራሉ ማለት ነው። በጣም ጥሩ። እንደምታዩቸው ሁሉም አፔንድቱ የሚለው አውቶማቲካሊ ገብቶላቸዋል። አሁን ይሄኛውን ተመልከቱ። ዌይት የሚለውን ተመልከቱ። ያስኩት አስገባሁት፣ ነገር ግን ምንም የለም። እንደምታዩት ከስር አውቶማቲካሊ ማስገባት ነበረበት። ለምንድን ነው ያላስገባው? እዚህኛው ላይ 2015 ቴብል ላይ ዌይት ነው የሚለው፣ 2016 ቴብል ላይ ደግሞ ስቱደንት ዌይት ነው የሚለው ማለት ነው። ስለዚህ ስማቸው ተመሳሳይ ሆኖ አላገኘው ማይክሮሶፍት አክሰስ። ለዚህ ነው ይሄኛውን ቦታ ባዶ ያደረገው ማለት ነው። አሁን ይሄኛውን ምሳሌ ስለቀየርኩት ይሄኛውን ላሳያችሁ። ያስኩት አስገባሁት። እንደምታዩት ሄት አለ። ሄት ያለው ለምንድን ነው? ሁለቱም ላይ እዚህም ላይ ሄት ነው፣ 2015ም ላይ ሄት ነው ማለት ነው። ስለዚህ አንድ አይነት ስም ዲቴክት ካደረገ ያስገባላችኋል። ካልሆነ ግን ስለሚወዛገብ የሚያስገባውን ስለማያውቅ ባዶ ያደርጋል ማለት ነው። ለዚህ ነው ሁለቱን መረጃችሁን የምታስተላልፉበትና መረጃችሁን የያዛችሁበትን ቴብል ፊልድ ኔማችሁን ማመሳሰል የሚጠቅመው ለዚህ ነው። ኦኬ። ስለዚህ ዌይት የሚለውን እዚህ ላይ ባዶ ቦታ ላይ ክሊክ አደርጋለሁ። አስቱን ያሳየኛል። የትኛው ውስጥ ማስገባት የምትፈልገው ስቱደንት ዌይት ባዶ በሚሆንባችሁ ጊዜ በዚህ መልኩ መምረጥ ትችላላችሁ። በጣም ጥሩ። የተከፈቱትን ቴብሎች እንዝጋ። ሁሌም ቢሆን ኩዌሪ ረን ስናደርግ እንደዚህ ብናደርግ ጥሩ ነው። ኦኬ ሴቭ ኩዌሪን ሴቭ። አሁን ጨርሻለሁኝ አፔንድ ኩዌሪ አድርጌ። ስለዚህ አፔንድ ፔመንት በማለት ኦኬ ለዋለሁ። እንደምታዩት በግራ በኩል አፔንድ ፔመንት የሚል የመደመር ምልክት ያላት በቃል አጋኖ ምልክት ኤክስክላሜሽን ላይ ኩዌሪ ይፈጥርልኛል ማለት ነው። አሁን ከፈለጋችሁ ይሄኛውን ዘግታችሁ እዚህ ላይ ደብል ክሊክ ማድረግ ትችላላችሁ። ሁለተኛ መንገድ ደግሞ ውስጥ ላይ እንዳላችሁ ሳዘጉት እዚህ ላይ ራን የሚለው መጫን ትችላላችሁ። አሁን ቪው በማለት ዳታ ሺት ቪው ላይ ወይም እዚች ላይ ቀስቷ ላይ በመንካት ዳታ ሺት ቪው ባረገው እንደምታዩት ሁሉንም ተማሪዎች የሚያሳይ በዚህ ጊዜ ቀጥታ ረን ካላችሁት ሁሉንም ተማሪ ወደ 2014 ይልክባቸዋል። እኛ ግን የምንፈልገው የከፈሉትን ነው። ስለዚህ እመለሳለሁ ወደ ዲዛይን ቪው። የከፈሉ ተማሪዎች የሚባለው የትኛው ነው? ኢዝ ፔድ ከፍለዋል የሚለው ፊልድ ነው። ስለዚህ ኢዝ ፔድ እንፈልጋለሁ። ያውና እዚህ ጋር ክራይቴሪያ መስፈርታችሁ ምንድነው? የስ ማለት ቼክ የተደረጉ ማለት ነው። ኖ ማለት ደግሞ ቼክ ያልተደረጉ ማለት ነው። አሁን ቪው ብለው እንደምታዩት ቼክ የተደረጉትን ብቻ ነው የሚያሳየኝ ማለት ነው። ይህ ምሳሌ ትንሽ ቀለል ለማድረግ ዲዛይን የስ የሚለውን ላጥፋውና ማስተላለፍ የምፈልገው ጀንደራቸው፣ ጾታቸው ሜል ወንድ የሆኑትን ነው በማለት ዳታ ሺት ቪው ብገባ እንደምታዩት ወንድ የሆኑትን ብቻ ያሳየኛል ማለት ነው። ሐሳቡ ይሄ ነው። በጣም ጥሩ። ዲዛይን ቪው ላይ እመለሳለሁ። ሜልን አጠፋለሁ። ዋናው ስራ አሁን ኢዝ ፔድ ላይ ስለሆነ የስ የሆኑትን ወይም የከፈሉትን አሳየኝ። በጣም ጥሩ። ወደ 10 ተማሪዎች ናቸው። ስለዚህ ረን እንደምታዩት 10 ተማሪዎች ይዘዋወራሉ ማለት ነው። የስ በመቀጠል 2016 ብከፍተው እንደምታዩት ተማሪዎቹ ተላልፈዋል ማለት ነው። 2015 ላይ ለምሳሌ የከፈለ ተማሪ ለምሳሌ ይሄኛው ተማሪ አይ ቲንክ ከፍሏል። ገብረመድህን ተስፋዬ የሚባል ተማሪ ከፍሏል። 2016 ላይ በሄድ ገብረመድህን ተስፋዬ ያውና እዚህ ወደ 2016 ተላልፎልኛል ማለት ነው። በዚህ መሰረት አፔንድ ኩዌሪንግ ተጠቅማችሁ በቀላሉ መረጃዎቻችሁን ከአንዱ ቴብል ወደ አንዱ ቴብል ማስተላለፍ ትችላላችሁ። ሌላኛውና ሁለተኛው ምሳሌ ደግሞ ሴት የሆኑትን ተማሪዎች ብቻ ወደ ሌላ ቴብል ወይም ደግሞ አዲስ ወደ ሰራ ነው ዳታቤዝ ማስገባት ነው። ለምሳሌ ይሄን ለማድረግ አዲስ ዳታቤዝ ከፍታለሁ። ራይት ክሊክ አክሰስ ሌላ አዲስ ዳታቤዝ ማለት ነው። በጣም አሪፍ ብላንክ ዳታቤዝ መከፍታውን ፊሜል ዳታቤዝ በጣም ጥሩ። የት ውስጥ ነው የምታስቀምጠው? ብራውዝ ዳውንሎድ ውስጥ አድርገው። ኦኬ ክሬት እንደምታዩት አዲስ ዳታቤዝ ፈጥሬያለሁ። ራይት ክሊክ ዲዛይን ቪው ቴብል እየፈጠርኩ ነው። ፊሜል ቴብል ኦኬ ፊሜል ቴብል የሚባል አዲስ ቴብል ፈጥረናል። ከዚህ በፊት እንዳልኳችሁ እዚህ ላይ ያሉት ፊልድ ኔሞች መመሳሰል አለባቸው። ስለዚህ አዲስ ከምንሰራ ቀላሉ መንገድ እመለሳለሁ 2016 ላይ ዲዛይን ቪው እዚህ ላይ ያሉትን ሰሌክት በማድረግ ኮንትሮል ሲ ኮፒ ጨረስኩ። ወደ አዲሱ ዳታቤዝ እመለሳለሁ። ኮንትሮል ቪ በቃ ጨረስኩ። ስቱደንት አይዲ የሚለው ላይ ራይት ክሊክ ፕራይሜሪ ካደርግለታለሁ። በቃ ክሎዝ። ስለዚህ ይሄኛውን ዳታቤዝ ልዝጋው ማለት ነው። ስለዚህ ዳውንሎድ ውስጥ ፊሜል ዳታቤዝ የሚባል አዲስ ዳታቤዝ ፈጥረናል። እዛ ውስጥ ደግሞ ፊሜል ቴብል የሚባል አንድ ቴብል አለ። ስለዚህ አሁን ይሄኛውን ነው የምንሰራው። ሁሉንም ክሎዝ ኦል። አዲስ ዳታቤዝ ልፈጥር ነው። ክሬት ኩዌሪ ዲዛይን ከማንኛው ቴብል ውስጥ ነው መረጃዎችን የምትልከው ነው የሚለኝ። ዋናው መረጃ ያለበት 2016 ውስጥ አስገባዋለሁ። ትንሽ ላስፋው። በመቀጠል ሁሉንም ፊልዶች ክሊክ በማድረግ አስገባቸዋለሁ ወደ ግሪዱ።
አሁን ደግሞ የተጠቀምኩት መንገድ መጀመሪያ ፊልዶቹን ያስገባሁት፣ በመቀጠል አፔንድ ይጫናለሁ። ቅድም ግን መጀመሪያ አፔንድ ነው የተጫነው። ሁለቱንም እንደፈለጋችሁ መጠቀም ትችላላችሁ። እንደምታዩት ከረንት ዳታቤዝ ላይ ነው ያለነው። አሁን ደግሞ አናዘር ዳታቤዝ ከሌላ ዳታቤዝ ነው መረጃዎችን ማስቀምጠው። ስለዚህ ብራውዝ አርግ ያለበትን ቦታ አሳየኝ ነው የሚለኝ። ብራውዝ ዳውንሎድ ውስጥ እንደምታየው ፊሜል ዳታቤዝ የሚባል ሌላ ዳታቤዝ ነው አስገባውለት። አሁን ቴብል ኔሙን ወይም የቴብል ስሙን ምረጥ ነው የሚለኝ። አንድ ቴብል ብቻ ስለሆነ የሰራሁት እሷን ነው ሊያስመርጠኝ የሚችለው። እሷን ክሊክ አደርጋለሁ ማለት ነው። በጣም ጥሩ። በመቀጠል ኦኬ። እንደምታዩት ሁሉንም ፊልድ ኔሞች ከስር አውቶማቲካሊ ያስገባልኛል፣ ምክንያቱም ስማቸው አንድ አይነት ስለሆነ ማለት ነው። በጣም አሪፍ። አሁን ቪው እንደምታዩት ሁሉም ነው የሚያስገባልኝ። እኔ የምፈልገው ግን ሴቶቹን ነው። ስለዚህ ፊልተር ታለ 2016 ስንት ሴት እንዳለኝ እዚህ ላይ ማኑዋል ያየዋለሁ። ፊሜል ኦኬ፣ ሁለት ሴት ነው ያለኝ። ስለዚህ ሁለት ነው መተላለፍ ያለበት ማለት ነው። ኦኬ ኩዌሪ ላይ ዲዛይን እመለሳለሁ። አሪፍ። ስለዚህ ሴቶች ላይ ጀንደር ላይ ሄዳለሁ። ፊሜል ሴቶቹን ብቻ አስተላልፍ። እንደምታዩት ዳታ ሺት ቪው ሳረገው ሁለቱን ያሳየኛል። ነገር ግን ተግባራዊ ለማድረግ የግድ ረን መባል አለበት። ረን። እንደምታዩት ሁለት ሮዎችን ነው ማስተላልፈው ነው የሚለኝ። የስ ጨረስኩ ማለት ነው። አሁን ይሄን ሴቭ ላድርገው ለሌላ ጊዜ እንዲጠቅመኝ። ፊሜል ዳታ ቤዝ ኮፒ። በጣም አሪፍ። ኦኬ ለዋለው ይቀመጣል ማለት ነው። አሁን ሌላ ጊዜ መጠቀም እችላለሁ። ኦኬ አሁን እስኪ እንክፈተው ያኛውን የሰራነውን ዳታቤዝ። እንደምታዩት ፊሜል ዳታቤዝ የሚል አለ። ደብል ክሊክ። በጣም አሪፍ። እንደምታዩት ኢኔብል ኮንቴንት ማድረግ አለብን። ፊሜል ቴብል የሚለው አለ። ደብል ክሊክ። እንደምታዩቸው ሁለቱ ተማሪዎች ወደ ሌላ ቴብል ወይም ደግሞ ወደ ሌላ ዳታቤዝ ውስጥ ወዳለ ቴብል ኮፒ በመሆን ተቀምጠዋል ማለት ነው። ይሄ በጣም የሚገርም መረጃዎችን የመጋሪያ መንገድ ነው። በጣም በፍጥነት የምናየው ሶስተኛው ምሳሌ ደግሞ በቀን ነው። ወይም ደግሞ በተመዘገቡበት ቀን ሊሆን ይችላል፣ በምዝገባ በክፍያ ቀን ሊሆን ይችላል፣ ወይ በቅጥር ቀን ሊሆን ይችላል። ኤኒ ቀኖችን በመውሰድ በነዛ ቀኖች ክራይቴሪያ በመጠቀም መረጃዎቻችንን ኮፒ ማድረግ ነው። እሱን ለማድረግ ወደ ዋናው ዳታቤዝ ይመለሳለሁ። የተማሪዎች ምዝገባ የሚለውን ከፍተዋለሁ። እንደምታዩት የምዝገባ ቀን አላቸው። ስለዚህ 2020 9ኛው ወር 8ኛው ወር 8ኛው ወር ኦኬ። ስለዚህ ከ8ኛው ወር በኋላ ያሉትን ቀኖች ወደ አዲስ ቴብል ኮፒ አድርግልኝ ማለት ብፈልግ፣ ለምሳሌ ወደ ማን ነው የምፈልገው? ወደዚህኛው ሁሉም ልሰርዛቸው። ኦኬ ወደ 2014 ቴብል ኮፒ እንዲያደርግልኝ የምፈልገው። እንደምታዩት ባዶ አድርጌዋለሁ 2014ን። በጣም ጥሩ። እንደምታዩት 2016 ላይ 8ኛ ወር ላይ የተመዘገቡ ተማሪዎችና ከ8ኛ ወር በታች 7ኛ ወር 6ኛ ወር የተመዘገቡትን እንዲያስተላልፍልኝ ነው የምፈልገው። ለምሳሌ ይሄኛውን አንደኛውን 7ኛው ወር ላይ እናድርገው ለምሳሌው እንዲመቸን። እንደምታዩት 7ኛው ወር፣ ሌሎቹ በሙሉ 8ኛው ወር ላይ ናቸው። ስለዚህ ምን አደርጋለሁ? በጣም ቀላል ነው። ሴቭ ክሎዝ አደርገዋለሁ። ክሬት ዲዛይን ፎርም ዲዛይን የምታስገባው ዋናው መረጃ ያለ የት ጋር ነው? 2016 ላይ ነው አስገባሁት። በጣም ጥሩ። ፔንድ በመቀጠል የትኛው ቴብል ውስጥ ነው መረጃዎቹን ኮፒ የምታደርገው ነው የሚለኝ። 2014 ውስጥ ከረንት ዳታቤዝ ነው የሚሆነው። አዎ ኦኬ። በመቀጠል ሁሉንም ፊልዶች በመያዝ አስገባለታለሁ። ቼክ አደርጋለሁ እስከ መጨረሻው፣ ምክንያቱም የማይመሳሰሉ ስሞች ካሉ እንዳልኩት እዚህ ጋር አንድ ስም አለ። ስለዚህ ስቱደንት ዌይት የሚለው የሚገባው ዌይት በሚለው ስለሆነ በዚህ ተካዋለሁ። በጣም ጥሩ። በመቀጠል መስፈርትህ ምንድነው ነው የሚለኝ። ሬጂስትሬሽን ዴት ወይም የምዝገባ ቀኑ ላይ ያንሳል የሚያንሱ ከምን የሚያንሱ እንዳልኳችሁ ከዚህ በፊት ቀኖችን ስጽፉ የመሰላል ምልክት ማስቀመጥ ይኖርባችኋል። ከ8ኛው ወር 30 2020 ዓመተ ምህረት ያ ማለት ኦኬ ዘጋለታለሁ። የመሰላል ምልክቱን ዘጋለሁ ማለት ነው። እንደምታዩት ዙም ላይ አድርጌ ትንሽ ሰፋ አድርጌ ላሳያችሁ። ፎንት እዚህ ላይ የምጠቀመው ለእናንተ ሰፋ ብሎ እንዲታያችሁ ብቻ ነው። ኦኬ እንደምታዩት ያንሳል ከ8/30 2020 ያ ማለት ከ8ኛው ወር ቀን 30 በፊት ያሉትን በሙሉ አፔንድ አድርግልኝ ነው። ይሄ ማለት 8ኛው ወር ቀን 29፣ 7ኛው ወር 6ኛው ወር ወደ ታች ከ2020 በፊት ያሉት በሙሉ ይካተታሉ ማለት ነው። በጣም ጥሩ ኦኬ ላለሁ። በመቀጠል ራን እንደምታዩት 9 ሮዎች አሉ ነው የሚለኝ። ኦኬ አስተላለፈልኝ ማለት ነው። በመቀጠል 2014ን ብከፍተው እንደምታዩት ኦኬ ተሳስተናል። እናንተም ስትሳሳት ዝም ብላችኋል። ስለዚህ ያው የጋራ ጥፋት ነው ማለት ነው። ምንድነው ያደረኩት? ይበልጣል ነው የተጠቀምኩት። ስለዚህ ቀላል ነው። አጠፋቸዋለሁ። ኦኬ አጠፋለሁ። ወደ ኩዌሪ እመለሳለሁ። ዙም ይበልጣል የነበረውን ያንሳል ነው ባፌ ያልኩት ይመስለኛል፣ ግን የተጠቀምኩት ይበልጣል ነው። ስለዚህ ያንሳል ከ8ኛው ወር ቀን 30 የሚያንሱ ኦኬ በኋላ ሴቭ አደርገዋለሁ። ስለዚህ 2014ን ክሬት ዲዛይን ራን የስ 2014ን ብከፍተው እንደምታዩት 8ኛው ወርና 7ኛው ወር ላይ ያሉ ሁሉም መረጃዎች በምታዩት መልኩ ወይም ከ9ኛው ወር በፊት ያሉ መረጃዎች ወደ አዲሱ ወይም ደግሞ ማስገባት ወደ ፈለኩበት ቴብል ኮፒ ይሆናሉ ማለት ነው።
ኦኬ ኮፒ ባይ ዴት በጣም አሪፍ። ኦኬ እንደምታዩት ሶስቱም የአፔንድ ኩዌሪ አይኮኖች መጥተውልኛል። በዚህ መሰረት አፔንድ ኩዌሪ መጠቀም እችላለሁ ማለት ነው። ስለዚህ የዛሬ ቱቶሪያላችን ይሄን ይመስል ነበር። በቀጣይ ቱቶሪያላችን ደግሞ ስለ ሜክ ቴብል ዩኒየን እንደዚሁም ደግሞ ግሩፕ ባይን የምናገኝበት ቶታልን የምናይ ይሆናል። ዛሬ ቱቶሪያላችን ግን ይሄን ይመስል ነበር። አብሬያችሁ ደግሞ ዚዙ ድሜክስ ነበርኩ። ባባይ